ሰላም ጤና ይስጥልኝ የትዝታ ኢንተርቴይንመንት ቤተሰቦች። ፍትህ በጠፋበት ህግ ደካሞችን መጠበቅ አቅቶት በበለጸጉ ወንጀለኞች ሚዛኑ በደፋበት ዓለም ውስጥ ፍጹም ጸጥተኛ ነገር ግን የማይበገር የቅጣት መልአክ ቢመጣ ምን ሊፈጠር ይችላል? ዛሬ በትዝታ ኢንተርቴይንመንት ባለፉት 10 ዓመታት ውስጥ ከታዩት እጅግ ስኬታማና ጥልቅ ፍልስፍና ካላቸው የድርጊት ፊልሞች አንዱን ይዘንላችሁ ቀርበናል። በታላቁ ዴንዘል ዋሽንግተን ተዋናይነትና በአንቶኒ ዳይሬክተርነት የተሰራው ዘ ኢኳላይዘርን ይዘንላችሁ ቀርበናል። በታላቁ ተዋናይ ዴንዘል ዋሽንግተን ዋና ተዋናይነት የቀረበው ዘ ኢኳላይዘር የተለመደውን የድርጊት ዘውግ ወደ ላቀ የጥበብ ደረጃ ያሸጋገረ ድንቅ ስራ ነው። ፊልሙ በ1980ዎቹ የነበረውን ታዋቂ የቴሌቪዥን ተከታታይ ድራማ መሰረት በማድረግ የተሰራ ቢሆንም በዘመናዊ አቀራረቡ በስነልቦናዊ ጥልቀቱና በገጸ ባህሪው ግንባታ የተለየ ማንነት መላበስ ችሏል። ታዲያ ይህ ፊልም ተራ የቡጢና የነፍስ ግድያ ታሪክ ሳይሆን ፍትህ በጠፋበት ዓለም ውስጥ ስለሚቆም የቅጣት መልአክ የሚያወሳ ጥልቅ ፍልስፍና ያለው ስራ ነው። የፊልሙ ዋነኛ ምሰሶ የዴንዘል ዋሽንግተን ማራኪ ብቃት ነው። ዴንዘል ሮበርት ማኮል የተባለውን ሰላማዊ ህይወት ለመኖር የሚጥር ነገር ግን ገዳይ ታሪክ ያለውን የቀድሞው የጥቁር ኦፕስ ወታደር ሆኖ ይተውናል። ፊልሙ መጀመሪያ ላይ ማኮልን የሚያስተዋውቀን ከመጠን በላይ ስርዓት የሚወድ መጽሐፍትን የሚያነብ በሃርድዌር ሱቅ ውስጥ የሚሰራ ረጋ ያለ ሰው አድርጎ ነው። ዴንዘል ይህንን የገጸ ባህሪውን ሰላማዊ ጎን በሚያስደንቅ የፊት ገጽታና የሰውነት እንቅስቃሴ ይገልጸዋል። በሩሲያ ማፊያ የምትሰቃየው ወጣት ቴሪ ገጸ ባህሪ ለታሪኩ ስሜታዊ መነሻ ትሆናለች። በእሷና በማኮል መካከል ያለው አጭር ግን ደግሞ ጥልቅ ግንኙነት ማኮል ተደብቆ የነበረውን ገዳይ ማንነቱን ለበጎ ዓላማ እንዲቀሰቅሰው ያደርገዋል። ዴንዘል ዋሽንግተን በፊልም ውስጥ የሚያሳየው ጸጥታ የሰፈነበት ቁጣ ከማንኛውም ትልቅ የተኩስ ድምጽ በላይ የሚያስፈራ ነው። በአይን ጥቅሻና በረጅሙ በመተንፈስ ብቻ በውስጡ ያለውን አደገኛ ሰው ማሳየት መቻሉ የትወና ጥበቡን ልዕልና ያሳያል። ዳይሬክተር አንቶኒና ሲኒማቶግራፈር ማውሮ ፊዮሬ የቦስተንን ከተማ የጨለመ የቆሸሸና አደገኛ ድባብ በሚገባ ተጠቅመውበታል። ፊልሙ ከፍተኛ የብርሃንና የጥላ ንጽጽርን ይጠቀማል። ማኮል በጥላ ውስጥ ሆኖ ፍትህን ሲያስከብር ጠላቶቹ በደመቀ ግን ደግሞ ደም አፋሳሽ ብርሃን ውስጥ ይታያሉ። ፊልም ውስጥ ያሉት የውጊያ ትዕይንቶች እጅግ ፈጣን፣ ጨካኝና ስልታዊ ናቸው። በተለይም ማኮል በሴኮንዶች ውስጥ ክፍሉን መዝኖ ጠላቶቹን እንዴት እንደሚያጠፋ በአእምሮ የሚያሰላበት ኢኳላይዘር ቪዥን የተባለው የካሜራ አጠቃቀም ተመልካችን በገጸ ባህሪው አእምሮ ውስጥ እንዲመላለስ ያደርገዋል። ዘ ኢኳላይዘር ከላይ ሲታይ የበቀል ፊልም ቢመስልም በውስጡ ግን በርካታ ጠንካራ ጭብጦችን ይዟል። ኢኳላይዘር የሚለው ቃል በራሱ ሚዛን አስተካካይ ማለት ነው። ህጉ ደካሞችን መጠበቅ በማያዝልበት ዓለም ውስጥ ማኮል ሚዛኑን ለማስተካከል የሚመጣ ኃይል ነው። ማኮል ላለፈው ጥቁር ታሪኩና ለሞተችው ባለቤቱ ሲል ክፋትን ላለማድረግ ቢምልም ክፋትን መዋጋት በራሱ የቤዛነት መንገድ መሆኑን ይረዳል። ፊልሙ ማርክ ትዌንን በመጥቀስ በሰው ህይወት ውስጥ ሁለት ታላላቅ ቀናት አሉ፣ የተወለድንበት ቀንና ለምን እንደተወለድን ያወቅንበት ቀን የሚለውን ፍልስፍና ያነሳል። ማኮል የተወለደው ደካሞችን ለመጠበቅ መሆኑን በሂደት ይቀበላል። በሃርድዌር ሱቅ ውስጥ የሚደረገው የመጨረሻው ውጊያ እጅግ ፈጠራ የተሞላበት ነው። ማኮል የተራቆቱ የቤት ዕቃዎችን ወደ ገዳይ መሳሪያነት ሲቀይራቸው ማየት እጅግ አስደናቂ ነው። ፊልሙ አንዳንድ ቦታዎች ላይ በተለይ መካከለኛው ክፍል ላይ ታሪኩን በጣም ያዘገየዋል። የድርጊት ፊልም ብቻ ለሚጠብቅ ተመልካች አሰልቺ ሊሆን ይችላል። ማኮል በጣም ፍጹምና የማይበገር በመሆኑ አደጋ ላይ ይወድቅ ይሆን የሚለው ስጋት በተመልካች ዘንድ ይቀንሳል። ይህም የፊልሙን ስጋት በጥቂቱ ያሳንሰዋል። በአጠቃላይ ዘ ኢኳላይዘር ባለፉት 10 ዓመታት ውስጥ ከተሰሩ የድርጊት ፊልሞች መካከል ከፍተኛ ጥራት ካላቸው ጥቂት ስራዎች አንዱ ነው። አንቶኒና ዴንዘል ዋሽንግተን ያላቸው ጥምረት እንደተለመደው ፍሬ አፍርቷል። ይህ ፊልም ደምና ድባብ ብቻ ሳይሆን ሰብአዊነትን፣ የውስጥ ሰላምንና ለሌሎች መቆምን የሚያስተምር የሞራል ታሪክ ነው። የዴንዘል ዋሽንግተን ክላሲክ ስራዎችን ለሚወድና ጥራት ያለው አክሽን ትሪለር ለሚፈልግ ሰው ፍጹም ምርጫ ነው። ትዝታ ኢንተርቴይንመንት ለዛሬ ያዘላችሁ ይህንን ይመስል ነበር። አዎ ዘ ኢኳላይዘር ተራ የቡጢ ፊልም ሳይሆን የሰብአዊነትና የጽናት ትልቅ ማሳያ ነው። እናንተስ ሰላማዊ ገዳይ ሮበርት ማኮል ፍትህን ለማውረድ የተጠቀመባቸውን ስልቶች እንዴት አያችሁት? ከፊልሙ ትዕይንቶች ውስጥ በበለጠ ልባችሁን የነካው የትኛው ነው? ሀሳባችሁን ኮሜንት ላይ አስፍሩልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። በየሳምንቱ እንዲህ አይነት ጥራት ያላቸው የፊልም ትንታኔዎችና አስደናቂ ትዝታዎች እንዲደርሷችሁ ትዝታ ኢንተርቴይንመንትን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ቪዲዮ በሌላ ድንቅ ስራ እስከምንገናኝ ቸር ቆዩ። ትዝታ ኢንተርቴይንመንት በተለያዩ አዝናኝ ፕሮግራሞች በቅርብ ቀን ወደ እናንተ ይደርሳል። ትዝታ ኢንተርቴይንመንት የተለያዩ ዝግጅቶች እናንተ እናደርሳለን። ትዝታዎች ይነሳሉ፣ አዝናኝ ፕሮግራሞችን እንዳስሳለን። ትዝታ ኢንተርቴይንመንት